ማስተር ካርድን ምንም ገንዘብ ሳታወጡ እንዴት አድርጋችሁ ማውጣት እንደምትችሉ በዛሬው ቪዲዮ አሳያችኋለሁ። ይህንንም ለማድረግ እንግዲህ የባይቢት ኤክስቼንጅን መጠቀም ይኖርባችኋል። ለዚህም ሲባል እንግዲህ እንዴት አድርጋችሁ የባይቢት ኤክስቼንጅ ላይ መመዝገብ እንደምትችሉ እናም ደግሞ እስከ መጨረሻው ያለውን ሂደት ማስተር ካርዳችሁን በእጃችሁ እስከምታስገቡ ያለውን ሂደትን በዛሬው ግልጽ ባለ ቪዲዮ እማቀርብላችሁ ይሆናል። የማስተር ካርድ አክሰስን እንግዲህ ማግኘት ፈልገው ብዙ ሰዎች እየተቸገሩ ይገኛሉ። ለዚህም እንግዲህ ይህ ቪዲዮ ለብዙ ሰዎች ደርሶ ብዙ ሰዎች ተጠቃሚ እንዲሆኑ ላይክ እና ሼር ማድረጋችሁን አትርሱ። ከዚህ በኋላ በዚህ ቻናል ይጠቅማችኋል ብዬ የማስባቸውን የተለያዩ ከኦንላይን ላይ እንዴት ገንዘብ መስራት እንደምትችሉ እናም ደግሞ የተለያዩ ቲፖችን ማደርሳችሁ ስለሆነ ሰብስክራይብ አድርጋችሁ ከዚህ በኋላ የሚለቀቁ ቪዲዮዎች ሲለቀቁ በቶሎ እንዲደርሳችሁ ማድረግ ትችላላችሁ። አሁን ቀጥታ እንዴት አድርጋችሁ ባይቢት ኤክስቼንጅ ላይ ሬጂስተር ማድረግ እንደምትችሉና ማስተር ካርዳችሁ እንዴት ማውጣት እንደምትችሉ ላሳያችሁ። ይሄንንም ለማድረግ እንግዲህ መጀመሪያ ማድረግ የሚጠበቅባችሁ ወደ ቴሌግራም ትገባላችሁ። ከዛም እንግዲህ ክሪፕቶኒስ ኢቲ ብላችሁ ትጽፋላችሁ ወይም ደግሞ ከዚህ በፊት ጆይን አድርጋችሁ ከነበረ ወደ ቻናሉ ከገባችሁ በኋላ ይህንን ሊንክ በመጫን ትመዘገባላችሁ። ይህንን ሊንክ ለማግኘት ሰርች ባር ላይ ባይቢት ብላችሁ ሲጽፉ ታገኙታላችሁ። በመቀጠል እንግዲህ ይህንን ሊንክ በምትጫኑበት ሰዓት ላይ ወደ ብራውዘር ሪዳይሬክት ያደርጋችኋል። ከዚህ በመቀጠል እንግዲህ ማድረግ የሚጠበቅባችሁ ሴፍ የሆነ ኢሜይላችሁን ተጠቅማችሁ ሬጂስተር ማድረግ ነው። ያንንም ለማድረግ እንግዲህ ኢሜይላችሁን መጀመሪያ እዚህ ቦክስ ላይ ታስገባላችሁ። በመቀጠል እንግዲህ የማትረሱትን ፓስወርድን ታስገባላችሁ። ይህንን በምታደርጉበት ሰዓት ላይ ፐዝል ይመጣላችኋል። ከዛም የሚያዛችሁን ፐዝልን ከፈጸማችሁ በኋላ ወደ ኢሜይላችሁ ኮድ ይልክላችኋል። ያም እንግዲህ የተጠቀማችሁት ኢሜይል የእናንተ ነው ወይስ አይደለም የሚለውን ለማረጋገጥ ነው። ወደ ኢሜይላችሁ ሄዳችሁ ይህንን ኮድን ኮፒ አድርጋችሁ አምጥታችሁ እዚህ ቦክስ ላይ ታስገባላችሁ። እንደዚህ ካደረጋችሁ በኋላ በቀጥታ ወደ ሆም ታቡ ይወስዳችኋል። በተሳካ ሁኔታ ሬጂስተር አድርጋችኋል ማለት ነው። አሁን ላይ የመጀመሪያ ስቴፑን እዚህ ጋር ጨርሳችኋል። ከዚህ በኋላ እንግዲህ አካውንታችሁ ላይ የተለያዩ ፒቱፒ ላይም ሊሆን ይችላል፣ ትሬድ ለማድረግም ሊሆን ይችላል። የተለያዩ ነገሮችን ለማድረግ መጀመሪያ ማድረግ የሚጠበቅባችሁ ቬሪፋይ ማድረግ ነው። ቬሪፋይ ለማድረግ እንግዲህ ሊኖራችሁ የሚገቡ 3 መሰረታዊ ነገሮች አሉ። የመጀመሪያው ፓስፖርት፣ ሲቀጥል ደግሞ ናሽናል አይዲ ኦር ደግሞ ድራይቪንግ ላይሰንስ ካላችሁ ቬሪፋይ ማድረግ ትችላላችሁ። አይደንቲቲ ቬሪፊኬሽን ማለት ነው። ይህንንም ለማድረግ እንግዲህ እዚች ጋር ቬሪፋይ ነው የምትለዋን ትጫኑታላችሁ። ይህችን ቦክስ እንግዲህ ቼክ ካደረጋችሁ በኋላ ኮንቲኒው ትሉታላችሁ። ይህንንም በምታደርጉበት ሰዓት ላይ እንግዲህ ወደዚህ ታብ ይወስዳችኋል። ወደታች ስክሮል ካደረጋችሁ በኋላ አሁንም ቬሪፋይ የምትለዋን ትጫኑታላችሁ። ይህንንም ካደረጋችሁ በኋላ ያላችሁበትን አገርን ያስመርጣችኋል። እኔ ያለሁት ኢትዮጵያ ውስጥ ስለሆነ ኢትዮጵያ የምትለዋን ነው ሰሌክት ማድረገው። ነገር ግን ሌላ ሀገር ካላችሁ እዚህ ጋር ኢትዮጵያ የሚለውን ባላችሁበት ሀገር ትቀይሩታላችሁ። ከዛም ያላችሁበትን ሀገርን ከመረጣችሁ በኋላ ኮንቲኒው ትሉታላችሁ። ከዛም ኮንቲኒው የምትለዋን እንደተጫናችሁ ቬሪፋይ የምታደርጉበትን ዶክመንትን ያስመርጣችኋል። እኔ ቬሪፋይ የማደርገው በናሽናል አይዲ ስለሆነ ናሽናል አይዲ መርጬ ኮንቲኒው እለዋለሁ። እናንተ ግን በፓስፖርት ወይም ደግሞ በድራይቪንግ ላይሰንስ ቬሪፋይ ማድረግ የምትፈልጉ ከሆነ እሱን ነክታችሁ አሁንም ኮንቲኒው ትሉታላችሁ። እዚህ ጋር ልትጠነቀቁበት የሚገባ አንድ ፖይንት አለ። ይህም ምንድነው? ፎቶውን ስታነሱት ወይም ደግሞ ላይቭ ፎቶውን በምታነሱበት ሰዓት ላይ ምንም አይነት ነገር ብለር መፈጠር የለበትም። ሻዶ ሊኖረው አይገባም። አራቱም ኮርነሮች በስነ ስርዓት መታየት አለባቸው። ይህንን ካላሟላችሁ ቬሪፊኬሽን ኮምፕሊት አያደርግላችሁም። ከዛ እዚች ጋር ክሊክ ካደረጋችሁ በኋላ ኔክስት ትሉታላችሁ። ኔክስት ካላችሁት በኋላ እንግዲህ የሚመጣላችሁ ምንድነው? የካሜራችሁን አክሰስ ባይቢት ልጠቀመው ወይ ብሎ ይጠይቃችኋል። ስለዚህ እዚህ ጋር የሚመጣላችሁን ሁሉንም አሎ እያላችሁ ታልፉታላችሁ። ከዛም ይህን እንደፈቀዳችሁለት አውቶማቲካሊ ካሜራችሁ ኦን ይሆናል። በመቀጠል እናንተ ማድረግ ያለባችሁ ምንድነው? ቬሪፋይ ልታደርጉበት ያሰባችሁትን ዶክመንትን ታቀርባላችሁ ስራችሁ ማለት ነው። ከዛም እዚች ውስጥ በምትታየዋ ኮርነር አማካኝነት ከዚህ ኮርነሩ ሳይወጣ ፎቶ ታነሳላችሁ ማለት ነው። በመቀጠልም በድጋሚ ጀርባውንም ታነሱታላችሁ። የፊቱንም የጀርባውንም በተሳካ ሁኔታ ካስገባችሁ በኋላ እንግዲህ ላይቭነስ ቼክ አለ። ማለትም ይሄ የተጠቀማችሁ ዶክመንት ትክክለኛ ባለቤቱ እናንተ ናችሁ የሚለውን ለማጣራት ሰልፊያችሁን ተጠቅማችሁ ቬሪፋይ ታደርጋላችሁ። እሱም ያዛችሁን ተከትላችሁ ጭንቅላታችሁን ቀረብ አድርጉ ወይም ደግሞ ክሎክዋይዝ አስከርክሩ ጭንቅላታችሁን ሌላችሁ ይችላል። ያንን ተከትላችሁ ካስገባችሁ በኋላ እንግዲህ ቬሪፋይ ይሆንላችኋል ማለት ነው። ይህንን መንገድ ከተከተላችሁ ብቻ ነው በትክክለኛው መንገድ ቬሪፋይ የሚሆንላችሁ። ያለበለዛ ፌል ይላችኋል። ድጋሚ ይህንን ፕሮሰስን መድገም ይኖርባችኋል ማለት ነው። ይህንን ካደረጋችሁ በኋላ እንግዲህ ከዚህ በኋላ ላለው ነገር አፕሊኬሽኑን እንጠቀማለን። የባይቢት አፕሊኬሽንን ከፕሌይ ስቶር ወይም ደግሞ ከአፕ ስቶር ላይ ገብታችሁ ዳውንሎድ ካደረጋችሁ በኋላ ትከፍቱታላችሁ። እንደከፈታችሁት መጀመሪያ ላይ ሬጂስተር ስላደረግን አሁን የምናደርገው ምንድነው? ሎጊን ነው። ሎጊን ለማድረግ ደግሞ ስትመዘገቡ የተጠቀማችሁበትን ኢሜይልን እና ፓስወርድን ታስገቡ
ታስገቡለታላችሁ። ከዛም እንግዲህ እንደምትመለከቱት በተሳካ ሁኔታ ከዚህ በፊት ስለከፈት ቬሪፋይ ስላደረግነው በአፕሊኬሽኑ በኩል የባይቢት ኤክስቼንጅን አክሰስ ማድረግ እንችላለን ማለት ነው። በመቀጠል እንግዲህ ወደ አፕሊኬሽኑ ከገባን በኋላ ማድረግ ያለባችሁና ዋነኛው ነገር ምንድነው የኤክስቼንጃችሁን ሴኩሪቲን ማጠናከር አለባችሁ። ይህንንም ለማድረግ እንግዲህ እኔ የምጠቀምበት ጎግል አውተንቲኬተር ነው። እዚህ ጋር እንግዲህ ኦፍ የሆነችዋን ኦን በማድረግ ከጎግል አውተንቲኬተራችሁ ጋር በተሳካ ሁኔታ ታገናኛላችሁ። ይህንንም እንግዲህ እንዴት ማድረግ እንደምትችሉ በቀጣይ ቪዲዮ ሰፋ ባለ ቪዲዮ ምሰራላችሁ ይሆናል። ትንሽ ቪዲዮ እንዳይረዝምባችሁ ኦር ደግሞ ሌሎች ቪዲዮዎችን መመልከት ትችላላችሁ። እንዴት አድርጋችሁ ከአውተንቲኬተር አፕሊኬሽን ጋር አካውንታችሁን ማገናኘት ትችላላችሁ። የሚጠቅማችሁ እንግዲህ ምንድነው ገንዘብ ለመላክም ሊሆን ይችላል። አካውንታችሁን በሌላ ስልክ ለመግባት በምትፈልጉበት ሰዓት ላይ የግድ ይህንን ኮድን ማስገባት ይኖርባችኋል ማለት ነው። ይህ ኮድ እንግዲህ በየ10 ሰከንዱ ወይም ደግሞ በየ5 ሰከንዱ አካባቢ የሚቀያየር ኮድ ነው። ፐርማነንት ኮድ ስላልሆነ ቶሎ ስለሚቀያየር የአካውንታችሁን ደህንነት በጣም ልጠብቁበት የምትችሉት የሴኩሪቲ አማራጭ ነው። በመቀጠል እንግዲህ እዚህ ጋር የምናደርገው ምንድነው ስልክ ቁጥራችንን አድ እናደርጋለን። ስልክ ቁጥራችንን እንግዲህ ካስገባን በኋላ ምንድነው የሚለው ወደ ስልክ ቁጥራችን ኮድ ይልክልናል። ያንን ኮድ ካስገባን በኋላ በተሳካ ሁኔታ ከስልክ ቁጥራችን ጋር የባይቢት አካውንታችን ኢንተግሬት ያደርግልናል ማለት ነው። ይሄ ሁላ የምናደርገው ምንድነው ማስተር ካርዳችንን አፕላይ በምናደርግበት ሰዓት ላይ በተሳካ ሁኔታ ያለምንም ችግር ማስተር ካርዱ አክቲቭ እንዲሆንልን ማለት ነው። የእስካሁኑን ፕሮሰስ በትክክል ከመጣችሁ በተሳካ ሁኔታ የባይቢት አካውንታችሁን ከፍታችኋል ማለት ነው። ከዚህ በኋላ ፒቱፒ ላይም ገብታችሁ ሊሆን ይችላል። ዩኤስዲቲ መቀበል ትችላላችሁ፣ መላክ ትችላላችሁ፣ ትሬድ ማድረግ ትችላላችሁ። ይህ ስቴፕ ድረስ በስነ ስርዓት ከመጣችሁ ማለት ነው። ከዚህ በኋላ እንግዲህ እንደነገርኳችሁ እንዴት አድርጋችሁ ማስተር ካርድ ማውጣት እንደምትችሉ አሳያችኋለሁ ብያችኋለሁ። ይህንንም ለማድረግ እንግዲህ በመጀመሪያ ማድረግ የሚጠበቅባችሁ ማስተር ካርድ የምትለዋን አይከንን ትጫኑታላችሁ፣ ወይም ደግሞ ካርድ የምትለዋን ማለት ነው። ያችን ከተጫናችሁ በኋላ ወደዚህ ኢንተርፌስ ይወስዳችኋል። እዚህ ጋር እንግዲህ ማድረግ የሚጠበቅባችሁ አክቲቬት ማስተር ካርድ ወይም ደግሞ አክቲቬት ካርድ የምትለዋን ትጫኑታላችሁ። ይህንን በምታደርጉበት ሰዓት ላይ ያላችሁበትን አገርን ይጠይቃችኋል። ኢትዮጵያ ትሉታላችሁ፣ ወይም ደግሞ እናንተ ባላችሁበት አገር ትመርጡታላችሁ። በመቀጠል እንግዲህ አይደንቲቲ ቬሪፊኬሽን ለማሳለፍ የተጠቀማችሁበት ፓስፖርታችሁ ሊሆን ይችላል፣ ወይም ደግሞ ናሽናል አይዲ እዛ ላይ ያለውን አድራሻን በትክክል ምንም ሳታሳስቱ እዚህ ቦታ ላይ ታስገባላችሁ። ማለትም እዚህ ጋር ካንትሪ የሚለው ላይ ኢትዮጵያ በራሱ እዛ ጋር አይደንቲቲ ስታስገቡ ዲቴክት ስላደረገው ኢትዮጵያ ነው። በመቀጠል እንግዲህ ያላችሁበት አድሬስ ነው። ማለትም ለምሳሌ አዲስ አበባ ካላችሁ ኢትዮጵያ አዲስ አበባ ትሉታላችሁ። ፖስታል ኮድ 1000 ማለትም እንደነገርኳችሁ ነው። እዛ ጋር ከካርዳችሁ ጋር ምንም አይነት ነገር መለየት የለበትም። ይህንን እዚህ ጋር እኔ እንዳስገባሁት በተሳካ ሁኔታ ካስገባችሁ በኋላ እዚህ ጋር ኮንቲኒው ትሉታላችሁ። እዚህ ጋር እንደምትመለከቱት ፖስታል ኮድ ኦፕሽናል ነው፣ ነገር ግን እኔ ላስገባው ብዬ አስገብቻለሁ። በመቀጠል እንግዲህ ኮንፊርም ትሉታላችሁ። ኮንፊርም እንዳላችሁት እንግዲህ በቀጣይ ወደዚህ ታብ ይወስዳችኋል። ሶስተኛው ስቴፕ ላይ ደግሞ የሚጠይቃችሁ ባይቢትን ለምንድን ነው የምትጠቀሙት፣ ሲቀጥል ደግሞ ምንድን ነው የምትሰሩት፣ በመቀጠል ደግሞ የብራችሁ ኢንከም ወይም ደግሞ የገቢያችሁ ምንጭ ምንድን ነው ይላችኋል። እና ደግሞ በአመት ምን ያህል ገቢ ታገኛላችሁ የሚሉ ናቸው። እዚህ ጋር እንግዲህ የፈለጋችሁትን እናንተ ማስገባት ትችላላችሁ፣ ወይም ደግሞ እኔ እንዳስገባሁትም ማስገባት ትችላላችሁ። እዚህ ጋር የምከፍተው በሌላ ሰው አካውንት ፈቃደኛ በሆነ አካውንት እየከፈኩለት ነው። ስለዚህ እናንተም እንደዚህ ማድረግ ትችላላችሁ። ከዛም ይህንን የመጨረሻ ስቴፕን ከማለፋችሁ በፊት ሪፈራል ኮድ የምትለዋ ቦታ ላይ ይህንን ኮድ ታስገባላችሁ። ይህንን ኮድን እዚህ ቦታ ላይ በማስገባታችሁ ሪዋርድ የማግኘት ቻንስ ይኖራችኋል። ይህንን ካስገባችሁ በኋላ የምታደርጉት ምንድን ነው? ከታች የሚገኙ 2 ቲክ የሚደረጉ ቦክሶች አሉ። እሱን ከነካችሁ በኋላ ሰሚት ትሉታላችሁ። ብዙ አይቆይም፣ 2 ደቂቃ ራሱ አልቆየም። ኔ ወዲያው ማስተር ካርዴን መቀበል ችያለሁ። ማለትም ቨርቹዋል ነው። ኢትዮጵያ ውስጥ ሆናችሁ ይህንን ካርድ ማስላክ አትችሉም፣ ከኢትዮጵያ ውጭ መሆን አለባችሁ። ነገር ግን ቨርቹዋሉ ተጠቅማችሁ ለፈለጋችሁት ነገር መጠቀም ትችላላችሁ። እንደምትመለከቱት አክቲቭ ሆኖልሃል፣ ገብተህ መጠቀም ትችላለህ የሚል ደርሶኛል። ከዚህ በኋላ እንግዲህ ቶፕ አፕ አድርጋችሁ መጠቀም ትችላላችሁ። ለአሊኤክስፕረስ ሊሆን ይችላል፣ ለተለያዩ ሶሻል ሚዲያዎች ክፍያ ኦር ደግሞ ለኔትፍሊክስ፣ ለሁሉም ነገር ይሰራል። እኔ እንግዲህ ተጠቅሜበት የሚሰራ ነገር ብቻ ነው ለእናንተ ማደርሳችሁ። እዚህ ቪዲዮ ኮሜንት ላይ ደግሞ ደስ ያላችሁን ነገር ጥያቄም ሊሆን ይችላል፣ ማበረታቻም ሊሆን ይችላል፣ የተለያዩ ጽሁፎችን በማስቀመጥ ቀጣይ ቪዲዮ ስሰራ ራንደምሊ ፒክ አድርጌ ለአንድ ሰው ሰርፕራይዝ የሆነ ጊቫዌ የምሰጥ ይሆናል። ስለዚህ ይህም ቪዲዮ ላይክ ይጠቅመዋል ብላችሁ ለምታስቡት ሰው ደግሞ ቪዲዮውን ሼር በማድረግ በቀጣይ የሚለቀቁ ቪዲዮዎች እንዲደርሷችሁ የኛ ኮሚኒቲን መቀላቀል ትችላላችሁ ማለት ነው። በቀጣይ እንዲሰራላችሁ የምትፈልጉትን ማንኛውም ነገርን ኮሜንት ላይ ማስቀመጥ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ያቆየን።